ሰላም ሰላም ያራክሽ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በስቴጅ 2 ቱር ዴ ሩዋንዳ ማለት ነው የሁለተኛ ቀን ውድድር ምን ይመስላል የሚለውን ሃይላይት የ7 ደቂቃ ቪዲዮ አለ። እሱን አሁን ፈታ ዘና እያለን እናየዋለን። ላይክ ሰብስክራይብ ማድረጋችሁ እንዳረሱ። ወደ ቪዲዮ ይህ ኖርማሊ የኤሪትሪያ ናሽናል ቲም ነው። ሩዋንዳ እግራቸው ላይ ባለው እንትን ነው። የኤሪትሪያ ናሽናል ቲም ነው። ከዛ ሌላ ነው ሩዋንዳ በመጀመሪያ ቀን የመጀመሪያ ሜዳሊያውን አግኝታለች ኤርትራ። ግን የምር ሩዋንዳ በጣም ክሊን ነች። እኔ ማለት ከዚህ በፊትም የሆነ ቪዲዮ ላይ አይቼ በጣም ይገርመች። በጣም ጽዳት አለ ከሌሎች አፍሪካ ሀገራት አንጻር። የኢትዮጵያ ናሽናል ቲም እዛ ጋር ሁለት ታገኘ። ጨዋታውን ቀየሩት። ከኋላ መቶ ሄዱለት።
መጥፎ ዳገት ላይ ደረሱ። መድኃኒዓለም እነዚህ ሶስት ናቸው እየመሩ ያሉት። እነዛ ሶስቱ ናቸው እየመሩ ያሉት። ርቀዋቸውን መሰለኝ ከነዚህ አራት አየህ። የኢትዮጵያ ናሽናል ቲም አራት ናቸው። ዳገት አለ፣ በጣም ዳገት አለ። ያስታውቃል በጣም ይሄ ከፊት ለፊት ያለው የቢኒያም ግርማ የነበረበት ቡድን ነው አይደል? አንድ አይነት ዩኒፎርም ነው። ቢኒ ያለው ሩዋንዳ ይመጣል እንዴ? ቢኒ ልጠይቃችሁ፣ ሩዋንዳ ይመጣል ቢኒ ማለት እዚህ ውድድር ላይ ይሳተፋል እንዴ? ፉክክሩ ጀመረ። ማለቂያው ነው መሰለኝ። ተቃርበዋል። ኤንኤስኤን የቢኒ ግርማ የቢኒያም ያለበት አንደኛ እሱ ነው። ሁለተኛ የኤርትራ ናሽናል ቲም ሁለተኛ ራሱ ሁለት ውድድሩ ከተጀመረ ሁለተኛ ቀኑ ነው። 2 ሜዳሊያ ማለት ነው። አሪፍ ነው። አሪፍ አጀማመር። ያ ጋር የዛሬ ቪዲዮአችን ይመስል ነበር። ፈታ ዘና እንዳላችሁበት ከኔ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው